አንቺ ሴት እኮ ነው ያላት እሱ እናቴ ነች አላት ይላል። ለምንድን ነው አንቺ ሴት ያለው? በመጀመሪያ እናቴ አላላትም እናቴ ያለባት ቦታ አሳዩን የሚሉ ሰዎች አሉ። ይሄ በጣም ያስቃል። ድሮ አባቴ ሊላት አይችልም ወልደዋለች አይደል እናቱ ነች። ግን አንቺ ሴት የሚል ቃል ለምን መረጠ? ሶስት የመጽሐፍ ቅዱስ ጥቅሶችን ክርስቶስ እዛ ሰርግ ቤት ላይ ያገናኛቸው። ሁለት የመጽሐፍ ቅዱስ ጥቅሶች፣ አንደኛው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ነው። ሁለተኛው የዮሐንስ ራእይ ምዕራፍ 12 ነው። ሁለቱ ጥቅሶች መጥተው ቃና ዘገሊላ ላይ ተተረጎሙ። ሶስተኛው ጥቅስ ደግሞ የዮሐንስ ወንጌል ምዕራፍ 20 ላይ መስቀል ላይ የተናገረው ነው። ሴት የሚለው ንግግር ማለት ነው። የመጀመሪያው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ላይ በአንተና በሴቲቱ በዘርህና በዘሯ መሃል ጠላትነትን አደርጋለሁ፣ እሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ተብሎ ስለ ዲያብሎስ እና ስለ ሔዋን የተነገረ ነው። የሔዋን ዘር የተባለች ድንግል ማርያም ነች። ሴቲቱ የተባለች እመቤታችን ነች። ዘሯ የተባለ ክርስቶስ ነው። ስለዚህ ይህንን ትንቢት መፈጸሙን ሴቲቱ እሷ መሆኗን ዘሯ ደግሞ እሱ ራሱ ክርስቶስ መሆኑን ለማሳየት እናቱን አንቺ ምን ብሎ ጠራት? አንቺ ሴት አላት። የዘፍጥረት 3:15 ሴት እናቱ እሷ መሆኗን አሳየን። አንድ በል ይህንን ቃል መች ደገመው? መስቀል ላይ እያለቀሰች ቆማ ሲያያት አንቺ ሴት እነሆ ልጅሽ አላት። አንቺ ምን? አንቺ ሴት። ተቆጥቷት ነው የሚሉ ሰዎች መስቀል ላይ ለምን ይቆጣታልሽ? ሰርግ ቤትስ ይሁን መስቀል ላይ ለምን ይቆጣታል? ሴት የሚለው ይህ ስም አስቀድሞ ትንቢት የተነገረለት ስም ስለሆነ ነው። ዮሐንስ ራእይ ምዕራፍ 12 ላይ ደግሞ በግልጽ ተጽፏል። ሴቲቱ እባብ እንደተቆጣባት ከእባቡም ሸሽታ 3 ዓመት ከመንፈቅ ተሰደደች ይላል። ሴቲቱ የተባለችው ድንግል ማርያም ናት። የሁሉንም ጥቅስ ትርጉም እዛው ተረጎመው። አንቺ ሴት። ከዛስ ከአንቺ ጋር ምን አለኝ አለ። ከኔ ጋር ናችሁ? እስኪ በሉ ከአንቺ ጋር ምን ማለት ነው? ከአንቺ ጋር ምን አለኝ? ይህ ንግግር ብዙ ሰዎች የሚመስላቸው አመናጨ። ከኔ ጋር ምን አለሽ አይደለም ያላት። ከኔ ጋር ምን አለሽ ሳይሆን ከአንቺ ጋር ምን አለ። ከአንቺ ጋር ምን አለኝ ማለት የጠየቅሽኝን ነገር እንዳላደርግልሽ ከአንቺ ጋር ምን ጸባለኝ ማለት ነው። ይህንን ደግሞ እኛ ቃንተ ነው የተረጎምነው እንዳይመስላችሁ። መጽሐፍ ቅዱስን የሚተረጉመው ራሱ መጽሐፍ ቅዱስ ነው። ሁለት ማስረጃዎች ልስጣችሁ። አንዲት ሴት ቤቷ ነቢዩ ኤልያስ የተባለ የእግዚአብሔር ነቢይን አስገብታ አስተናገደች። አስተናግደው ቤቷ ሲቆይ በተአምር ዱቄት አበርክቶ ለ6 ወር ምግብ ስትበላ ቆየች በኤልያስ በረከት። ድንገት ግን ልጇ ሞተባት። ወንድ ልጇ አንድ ልጅ አላት፣ እሱም ሞተ። ታመመ ሳትል ድንገት ሞተ። ሲሞትባት እንዲህ ይሄ የእግዚአብሔር ሰው ቤቴ ስለመጣ ኃጢአቴን ለእግዚአብሔር ነግሮ ልጄን ሊገድል ነው የመጣው ማለት ነው ብላ አሰበች። ስለዚህ ኤልያስ እግር ስር ወደቀችና ምን አለች መሰላችሁ? የእግዚአብሔር ሰው ሆይ አለች። እስኪ በሉ ካንተ ጋር ምን አለኝ? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ልጄን ትገድል ዘንድ ነው ወይ የመጣኸው? ኃጢአቴን ለእግዚአብሔር ነግረህ አለች። ካንተ ጋር ምን አለኝ ማለት ምን ማለት ነው? ምን ጸባለኝ? ምን አጠፋው ማለት ነው። አንድ በሉ። ሁለት የማርቆስ ወንጌል ምዕራፍ 1 ላይ ክርስቶስ ሲመጣ በጌርጌሴኖን አጋንንት ያደረበት ሰው እላዩ ላይ ያሉ አጋንንት ለፈለፉ። የናዝሬቱ ኢየሱስ ሆይ የእግዚአብሔር ቅዱሱ ልታጠፋን መጣህን? ካንተ ጋር ምን አለን አሉት ይላል። ካንተ ጋር ምን ማለት ነው? ካንተ ጋር ምን ጸባለን? አጋንንት እንኳን የዚህን ቃል ትርጉም ያውቁታል እኮ። አሁን በሌላ በኩል ዞረው ይጨቀጭቁናል እንጂ እኛን ካንተ ጋር ምን አለኝ ማለት ምን ማለት መሆኑን ያውቃሉ አያውቁም? ያውቃሉ። ስለዚህ አንቺ ሴት ካንቺ ጋር ምን አለኝ፣ ጊዜ ገና አልደረሰም ማለት። እናትና ልጅ ተግባብተዋል። ይህንን ሲላት ዞረችና እመቤታችን የሚላችሁን ሁሉ አድርጉ አለች። አይ እኔ ጠይቄው ነበር ግን ተቆጣኝ፣ ምን ላርግ? በቃ እንግዲህ ሌላ ነገር ካለ ከጎረቤትም ቢሆን ፈልጉ አላለችም። ገብቷታል። ልጇ የመለሰው መልስ ገብቷታል። እናትና ልጅ ተግባብተዋል። ዞረችና የሚላችሁን ሁሉ አድርጉ አለቻቸው። ጌታችን ምን አለ? የድንጋይ ጋኖች ነበሩ ውሃ የሚጠጣባቸው፣ ጠጅ ነክቷቸው የማያውቁ ንጹህ የድንጋይ ጋኖች ውሃ ሙሏቸው አላቸው። ሄደው በእንስራ ቀድተው አምጥተው ያን ትልቅ ድንጋይ ሞሉት፣ እስከ አፉ ድረስ ሙሉት አላቸው። በጣም አደንቃቸዋለሁ። በነገራችን ላይ የዛ ቤት አገልጋዮች ውሃ ቅዱ ሲባሉ ክርስቶስ ከዚህ በፊት ተአምር ሲያደርግ አይተውት አያውቁም። እንግዳ ነው መጥቶ ውሃ ቅዱ ሲላቸው እንዴ ምን ሊያደርግልን ውሃ ምን ቀዳው አላሉም። ሄደው ተመላልሰው ቀዱ፣ እስከ አፉ ሙሉት አለ። ሞሉት። በሉ አሁን ቅዱና ለአሳዳሪው ስጡት አለ። ይገርማችኋል።
ጌታችን እዛ ወይን ላይ ውሃ ላይ አልጸለየበት? አቤት አስማተኛ ቢሆን እርግጠኛ ነኝ 7 ጊዜ ዞረዋል አይደል? ጋኑ አው ያሟርታል። አይናችሁን አንዴ ጨፍኑ፣ አንድ እግራችሁ ቁሙ ምናምን ሊል ይችላል። ክርስቶስ ግን ዓለምን በሐሳቡ ለፈጠረ አምላክ አንድ ድንጋይ ጋን ውሃ ማረግ ወይን ማረግ ይችላል አይችልም? ውሃን የፈጠረ ማን ነው? ወይንንስ አንዱን ወደ አንዱ ማዞር እኮ ለሱ ቀላል፣ በጣም ቀላል። ስለዚህ ዝም ብሎ በሐሳቡ ብቻ ሳይባርከው በጣም አስደናቂ የወይን ጠጅ አድርጎ ሞላው ማለት ነው። ቅዱ አለ፣ ሰጣቸው። አሳዳሪውም በቀመሰ ጊዜ አደነቀ። መድኃኒታችን ውሃ ያለ ህይወታችንን ወይን ያድርግን።